ኦሲሜንና የአርሰናል ዝውውር ትላንትና የተፈጠረው አዲስ ነገር አርሰናል የቱርኩ ክለብ ጋላታሳራይ ባደረጉት ድርድር ላይ የ27 ዓመቱ ናይጄሪያ አጥቂ ቪክተር ኦሲሜን ለማስፈረም ንግግር መጀመራቸውን ተዘግቧል። አርሰናል ቀደም ሲል የቱርኩ ትኩረት አድርጎ የነበረው የጁሊያን አልቫሬዝ ዝውውር በአትሌቲኮ ማድሪድ 100 ሚሊዮን ፓውንድ ሲደመር ሌላ አድኦንስ ስለተጨመረበት ፊቱን ወደ ቪክተር ኦሲሜን ለማዞር ስላሰበ ከጋላታሳራይ ጋር ማውራት ጀምረዋል። ቀደም ሲል ሞርጋን ሮጀርስ እና ቪኒሲየስ ጁኒየርን ለማስፈረም ያደረጉት ሙከራ ሳይሳካላቸው በመቅረቱ አርሰናሎች የጋላታሳራዩን ተጫዋች ቪክተር ኦሲሜንን ለማስፈረም ፍላጎት አሳይተዋል። ጋላታሳራይ ኮከብ አጥቂያቸውን የመሸጥ ፍላጎት የላቸውም። በቅርቡ ከሳውዲው አልሂላል የቀረበላቸውን የ111 ሚሊዮን ፓውንድ ውድቅ አድርገዋል። በተጨማሪም ኦሲሜን በሰሜን ለንደኑ ተፎካካሪው የሆነው ቶትናም ጭምር ተፈላጊ ነው። ጋላታሳራይ ማርቲኔሊን ለማስፈረም 38.4 ሚሊዮን ፓውንድ ይፋዊ የዝውውር ጥያቄ ለአርሰናል አቅርበዋል። አርሰናልና የስፖርት ዳይሬክተሩ አንድሪያ ቤርታ ጥያቄውን በጥልቀት እያሰቡበት ሲሆን ጋላታሳራይ ከአርሰናል ምላሽ እየጠበቁ ይገኛል። ነገር ግን ተጫዋቹ ወደ ቱርኩ ሊግ ለመዘዋወር ፍላጎት ይኑረው አይኑረው እስካሁን የታወቀ ነገር የለም። ገብርኤል ማርቲኔሊ ማለት ነው። ባለፈው የውድድር ዘመን እኩሌታውን በፈረንሳዊ ማርሴይ በውሰት ያሳለፈው የ19 ዓመቱ አማካይ ኢታን ንዋነሪ በጋላታሳራይ ይፈለጋል። እሱም ሆኖም ግን ንዋነሪ ከወጣ ከጀርመን ቡንደስሊጋ መሄድን ይመርጣል። ቦርሲያ ዶርትሙንድ እና አርቢ ላይፕዚግ ይፈልጉታል ይህንን ተጫዋች። በሌላ በኩል ቸልሲና ማንቸስተር ዩናይትድ ንዋነሪን ለማስፈረም ያቀረቡትን ጥያቄ አርሰናል ውድቅ ማድረጉ ተገልጿል። ኢዜሪ ኮንሳ ተከላካይ ክፍሉ ኢላማ ያደረገውን አርሰናል በዊሊያም ሳልባ ሚትክ ኢዜሪ ኮንሳ የ28 ዓመቱን እንግሊዛዊ የአስቶን ቪላ የመሃል ተከላካይ ኢዜሪ ኮንሳን ከአስቶን ቪላ ለማስፈረም ፍላጎት ማሳየታቸው ነው። አስቶን ቪላ ደግሞ ተጫዋቹን ዋጋ 60 ሚሊዮን ፓውንድ ዋጋ ተምኖለታል። አርሰናል ዋጋውን ለመቀነስ ቢሞክርም ቪላዎች ግን ከ60 ሚሊዮን ፓውንድ ዝቅ ላለማለት አቋም ይዘዋል። ኮንሳ ወደ ኤሜሬትስ ለመዘዋወር ፍላጎት ቢኖረውም ከቪላ ጋር በሰላማዊ ባልሆነ መንገድ መለየት እንደማይፈልግ ኢዜሪ ኮንሳ አሳውቋል። ሌሎች ውጭ ተጫዋቾች የቡድኑ ሁኔታ ገብርኤል ጄሴስ አርሰናል አጥቂውን ለመሸጥ እየሰራ ሲሆን ናፖሊ ተጫዋቹን ለማስፈረም ቅድሚያ ግምት አግኝቷል። ፋቢዮ ቬራ ባለፈው በውሰት ያሳለፈበት ሃምቡርግ ሙሉ በሙሉ ለመዛወር ይፈልጋል። ነገር ግን በክለቦች መካከል ባለው የዝውውር ዋጋ ክፍተት ምክንያት ድርድሩ አልተጠናቀቀም። ሪስ ኔልሰን በወረደው ሻምፒዮንሺፕ በሚገኘው ዌስትሃም ይፈለጋል። ሪስ ኔልሰንም ወደ ዌስትሃም ሊያመራ ይችላል። አርሰናል የተቀላቀለው ብሩኖ ጉማሬሽ በመጀመሪያው ጨዋታ የአምበልነት ማዕረጉን ሲፈልግ ታይቷል ሲሉ መነጋገሪያና አስቂኝ ሜም እየሰሩበት ነው። ይህ የሆነበት ምክንያት ደግሞ በኒውካስትል ዩናይትድ 2 ዓመታት ሲቆይ በአምበልነት ስለነበረ የአባዜ ይዞት ነው የአምበል አርማውን ሲፈልግ የነበረው። ለዚህም ምክንያት የአርሰናል ሜሞች ይህንን ነገር ሙድ እየያዙበት ይገኛሉ። የዕለቱ የአርሰናል የዝውውር ዜናዎች እነዚህን ይመስላሉ። መልካም ቀን ይሁንላችሁ።